እንግዲህ ሪሱ እንደሚናገረው ዛሬ ፋርማሲና ሜዲሲን ምን ያክል ዲፈረንስ እንዳላቸው አይ ቲንክ የብዙዎቻችሁ ጥያቄ ነው። ይህንን ዛሬ አብረን የምንወያይ ይሆናል። ስፔሲፊካሊ ኢትዮጵያ ውስጥ እነዚህ ሙያዎች ምን ያክል ዲፈረንስ አላቸው፣ ከዛ ባለፈ ደግሞ ምን ያክልስ ደግሞ ከወርክ ላይፍ ባላንስ አንጻር ከዛ ባለፈ ደግሞ ከፕሮፌሽናሊቲ አንጻር ምን ያክል ስራዎች የበዙባቸው ናቸው እና ያሉትን ዲቴሎች አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህንን ቪዲዮ ላይክ፣ ኮሜንት ማድረግ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ተመልካቾች በሙሉ ሰብስክራይብ እንድታረጉና ይሄ ቻናል እንዲያድግ ለብዙዎች እንዲደርስ እንድታግዙን እንግዲህ እንጠይቃለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጀነራሊ እንግዲህ ፋርማሲንና ሜዲሲን በምንመለከትበት ጊዜ ሁለቱም ዲስቲንክቲቭ የሆኑ ነገር ግን ደግሞ በአንደር ሄልዝ ሲስተም ውስጥ እየሰሩ ያሉ ፕሮፌሽናሎች እንደሆኑ ሁላችንም እናውቃለን። ሐኪሞች ዩዥሊ አብዛኛው ነገር የሚሰሩ መድኃኒቱን መስጠት ኤቭሪቲንግ ማድረግ የሐኪሞች ስራ ይመስለናል። ነገር ግን ፋርማሲካል ሲስተም ብናወጣው ለታካሚዎቻችን እንዲሁም ደግሞ ለጀነራል ሄልዝ ሲስተሙ ብሬክ መደረግ ወይም ደግሞ መሰበር እንደ ኃላፊነት የሚታይ ወይም ደግሞ እንደ ጥያቄ የሚያስነሳ ነገር ነው ማለት ነው። ስለዚህ የፋርማሲ ሙያ ጀነራሊ ሄልዝ ሲስተም ውስጥ ያላቸው አስተዋጽኦ እጅግ ከፍ ያለ ነው። ሐኪም ዩዥሊ በሽታዎችን መመርመር፣ በሽታዎችን መመልከትና በሽታውን ክላሲፋይ አድርጎ ይሄ ህመም ስላለብህ ይህንን መድኃኒት ብትወስድ መልካም ነው ብሎ ያዛል። ከዛ ግን ፋርማሲስት ወይም ደግሞ የፋርማሲ ባለሙያ የሚያደርግለት በኋላ ላይ ምንድነው ማለት ነው የለዛ በሽታ በቂ የሆነ ለህመሙ ያስታግሰዋል ወይም ያሽለዋል ብሎ የሚያስበውን መድኃኒት እነዛ መድኃኒት ደግሞ ከታዘዘለት ከተሰጠው በኋላ ደግሞ ሳይድ ኢፌክቶቹ ምንድናቸው ብሎ የሚያጠና መድኃኒቶች ላይ ማስተር ያደረገ ባለሙያ ነው ማለት ነው። ዩዥሊ እንግዲህ ፋርማሲስቶችን አንደርስታንድ ስናደርግ ዩዥሊ ከሴልስ ጋር ወይም ደግሞ ከማርኬቲንግ ጋርና ያይዘዋለን። ፋርማሲ ውስጥ ቁጭ ብለው መድኃኒት መሸጥ ብቻ ይመስለናል። ነገር ግን ይሄ ብቻ እንዳልሆነ ስራውን አንደርስታንድ ታደርጉት እንፈልጋለን ማለት ነው። ወደ በኋላ ላይ እንግዲህ ፋርማሲ የሚሰራቸውን ስራዎች እንግዲህ ኢን ዲቴል እናያቸዋለን ማለት ነው። ጀነራሊ እንግዲህ ዶክተሮች ዲያግኖስ ያደረጉትን ደግሞ ህመም ከለዩ በኋላ ለዛ ዲያግኖስ ላደረጉት ነገር መድኃኒትን ይጽፋሉ። ከዛ በኋላ እነዛ ታካሚዎች ወደ ፋርማሲ ቦታ ይሄዱና ለዛ ስፔሲፊክ ለሆነ ህመም የታዘዘላቸው መድኃኒት ለፋርማሲስቱ ይሰጣሉ ማለት ነው። ስለዚህ ፋርማሲስቱ የታዘዘለትን መድኃኒት ካየ በኋላ የሚሄዳቸው ስቴፖች አሉ። ሰው የታዘዘለት መድኃኒት ቢወስደው እና ደግሞ የተሰጠው መድኃኒት ከሰውየው ጋርስ ደግሞ ኮምፓቲብል ነው ወይ የሚለው ነገር ይታያል። ከዛ ባለፈ ደግሞ ሳይድ ኢፌክቶቹ ምንድናቸው፣ በየምን ያህል ጊዜ ኢንተርቫሉ መውሰድ አለበት፣ እነዚህ ዲቴሎች ሁሉ ፋርማሲስቱ የሚያውቀው ይሆናል ማለት ነው። ስለዚህ ሐኪሞች ዩዥሊ ማስተር የሚያደርጉት ዲያግኖስ ማድረግ ላይ ህመምን ዲያግኖስ ከማድረግ አንጻር ነው። ፋርማሲስቶች ደግሞ ድረጎች ኢንተራክሽናቸው፣ ዩዛቢሊቲያቸው እና ደግሞ ምን ያህል ጊዜ ይቆያሉ እነዛን ዲቴሎች ወይም ደግሞ ድረጎች ላይ ማስተር ያደርጋሉ ማለት ነው። ሆፕፉሊ እንግዲህ ያው አብዛኞቻችሁ ብሬኪንግ ባድ የሚለውን ፊልም አይታችሁታል ብዬ አስባለሁ። ያው ኬሚስት ቢሆንም የብሬኪንግ ባድ ላይ ያለው ካራክተር ነገር ግን ደግሞ ኬሚስቶችና ፋርማሲስቶች የሚያመሳስላቸው ብዙ ነገሮች አሉና እንደዛ አድርጋችሁ መመልከት ትችላላችሁ ማለት ነው። ጀነራሊ እንግዲህ የትምህርት ቆይታቸው ምን እንደሚመስል ደግሞ እንመልከት። የፋርማሲ ባለሙያና አንድ የሕክምና ባለሙያ የዩኒቨርሲቲ ትምህርት ቆይታቸው ሲግኒፊካንትሊ ልዩነት አለው። ከረንትሊ አሁን ባለንበት ሲቹዌሽን የፋርማሲ ትምህርት 5 ዓመት አካባቢ እንደሚወስድ ልናውቅ ይገባል። ሜዲሲንን በምንመለከትበት ጊዜ ግን 7 ዓመት የሜዲካል ስኩል አለ። ከዛ ደግሞ ስፔሻላይዜሽን ተጨማሪ ከ4 እስከ 5 ዓመታት ትምህርት ይቆያል። ስለዚህ የትምህርት ቆይታችን ምን ያክል ዲስቲንክቲቭሊ እንደሚለያይ መመልከት እንችላለን ማለት ነው። ከዛ ባለፈ የትምህርት ቆይታችን ጊዜ የምናሳልፋቸው የትምህርት የካሪኩለም አይነትን ስንመለከት ዩዥሊ ኤክስቴንሲቭ ወርክ ኤክስቴንሲቭ ስተዲ ሃወርስ የሚፈልገው ህክምና ሙያ ነው ማለት ነው። የፋርማሲን ሙያ በምንመለከትበት ጊዜ comparing to the medical ወይም ደግሞ የህክምና ትምህርት ጋር ኮምፔር ስናደርገው usually የትምህርት ቤት ቆይታቸው ማነሱ ካሪኩለሙ ደግሞ ቀለል ያለ መሆኑና ከሜዲሲን አንፃር ኤክስተንሲቭ የሆነ ወርክ አለመኖሩ የተሻለ ተመራጭ ያደርገዋል ማለት ነው። ሁለተኛው ደግሞ ፕሮፌሽናል ከሆኑ በኋላ
ምን አይነት የስራ ህይወት ይጠብቃቸዋል ነው። ዩዥሊ ህክምናን ከጨረሳችሁ በኋላ የተለያዩ ዲፈረንት የሆኑ ማስተር ልታደርጉባቸው የምትችሉባቸው ፊልዶች አሉ። ከዚህ በፊት በጣም ብዙ ዲቴል ዲስከስ አድርገናል። ሜዲሲንን ስትጨርሱ ምን ልታደርጉ እንደምትችሉ። ፋርማሲን በምንመለከተበት ጊዜ ፓዙ it's gonna be one or two ways። ለምሳሌ የፋርማሲ ማስተርስ መያዝ ሊሆን ይችላል፣ የፋርማሲ ፒኤችዲ መስራት ሊሆን ይችላል which is alongside the masters። ከዛ ደግሞ ሁለተኛው ኦፕሽን የሚሆነው as a business person ፋርማሲ ሙያችሁን ይዛችሁ ፋርማሲ መክፈት፣ ፋርማሲካል ካምፓኒስ ወይም ደግሞ ፋርማሲካል ኢኩዊፕመንትን ከተለያዩ ውጭ ሀገር ካሉ ካምፓኒዎች ጋር አፊሊየት አድርጋችሁ ማምጣት ሊሆን ይችላል። ኢምፖርት ኤክስፖርት ላይ መስራት ሊሆን ይችላል። ኦ ደግሞ ሀገራችን ውስጥ ቀምማችሁ ሀገራችን ውስጥ መድኃኒት ማምረት ሊሆን ይችላል። ስለዚህ እንደነዚህ አይነት ኦፕሽኖችን ፋርማሲስቶች ይይዛሉ ማለት ነው። ከዛ ባለፈ እንግዲህ እንደ ሬር የሆነ ግን ደግሞ ሰዎች ሜቢ ሊመርጡት የሚችለው ፓዝ ሐኪምም የሆኑ ነርስም ፋርማሲስትም የሆኑ በሙሉ ሊመርጡት የሚችለው ፊልድ እንግዲህ ፐብሊክ ሄልዝ ፊልድ ነው። ስለዚህ አንድ ፋርማሲን ያጠና ባለሙያ ወደ ፐብሊክ ሄልዝ አስፔክቱ መሄድም እንዲሁ ይችላል የሚለውን ኮንሰፕት እንድትይዙት ነው ማለት ነው። ሁለቱንም ፊልድ ስናነጻጽራቸው ስፔሻሊ ወደ ስራው ዓለም ስንመጣ ብዙ ጊዜ ፋርማሲስቶች ስራን የማግኘት እድሉ ስራን ማግኘት ብቻ ሳይሆን ደግሞ ከፔመንትም አንጻር ሜዲካል ግራጁዌቶች ትንሽ ሻል ያለ ይሆናል ብለን ተስፋ እናደርጋለን። ስፔሲፊክሊ ደግሞ የፕራይቬት ዊንጉ ላይ ኢንጌጅ ካደረጉ አክቹሊ የህክምና ባለሙያም ሆኖ ፕራይቬት ዊንግ ላይ ኢንጌጅ ያደረገ ማለትም የራሱ ክሊኒክ ወይም ደግሞ ትልቅ ሆስፒታል ፕራይቬት ሆስፒታሎች ላይ የተለያዩ ፖዚሽኖችን ይዞ የሚሰራ አንድ ጂፒ ሊያገኝ የሚችለው ገንዘብ ትንሽ ከፍ ያለ እንደሆነ ሁላችንም እንረዳለን። ከዛ አንጻር ስንመለከተው ፋርማሲስቶች የሚያገኙት ገንዘብ ተቀራራቢ ኦር ደግሞ በትንሹ አነስተኛ ሊሆን ይችላል ማለት ነው። ጀነራሊ ግን ስንመለከተው ከስራው አንጻር ፋርማሲስቶች የሚሰሩት ስራና ሐኪም የሚሰራው ስራ በጣም ልዩነት እንዳለው አንደርስታንድ ማድረግ አለብን ማለት ነው። ስለዚህ አንድ ሐኪም ፔሸንትን አግኝቶ ከማውራት ጀምሮ በሽታው ምንድነው ብሎ ዲያግኖስ ከማድረግ ጀምሮ ከዛ በኋላ ያሉት ፕሮሰሶች እያንዳንዱ ፕሮሰሶች ከዛ ባለፈ የሚያስፈልገው ፕሮሲጀር ካለ ፕሮሲጀሩ ተሰርቶ ነው እንግዲህ ወደ መድኃኒት ወደ ማዘዝ የምንሄደው። ነገር ግን የፋርማሲ ሙያን በምንመለከትበት ጊዜ ፋርማሲ አንድ ፔሸንት ወይም ደግሞ አንድ ታካሚ ለፋርማሲስቱ ይዞት የመጣውን ፕሪስክሪፕሽን ተቀብሎ መድኃኒት ከመስጠት ባለፈ እንግዲህ የመድኃኒቶቹን አወሳሰድ የመድኃኒቶቹን ሳይድ ኢፌክት እና ያሉትን ዲቴይሎች እንግዲህ በዝርዝር የሚነግርበት የስራ ፊልድ ነው ማለት ነው ፋርማሲ። ከዛ ባለፈ እንግዲህ ብዙ መድኃኒቶች ስፔሻሊ ደግሞ ለየት ያሉ ሀገራችን ውስጥ በብዛት ላናገኛቸው ምን ማንችላቸውና ኦን ዘ ካውንተር የማይሸጡ መድኃኒቶች አሉ። እነዛ መድኃኒቶች ለምሳሌ መቀመም ሊገባቸው ይገባል። ስለዚህ መድኃኒት ቅመማንን በተመለከተ እንግዲህ ፋርማሲስቶች የራሳቸው የሆነ ፕሮቶኮል አላቸው። በዛ እንግዲህ ረገድ ስራዎቻቸውን ይሰራሉ ማለት ነው። ስለዚህ ጀነራሊ ፋርማሲ እና ሜዲሲን የሚለውን ኮንሰፕት ኢትዮጵያ ውስጥ በእነዚህ አይነት መልኩ ልንረዳው ይገባል ማለት ነው። ከዛ ባለፈ እንግዲህ ኢትዮጵያ ውስጥ ያለው የጀነራል አንደርስታንዲንግ ስፔሻሊ ፋርማሲ ፊልድን እንዴት አድርጌ ልምረጥ፣ ምን አይነት ሰው ገብቶ ቢማረው ጥሩ ነው የሚለውን እንግዲህ እንደ ጀነራል ኦቨርቪው ከወሰር ነው እንግዲህ ፋርማሲ በአጠቃላይ 5 ዓመት እንደሚፈጅ ነግሬያቸዋለሁ። መድኃኒት መቀመም፣ ስለ መድኃኒቶች ኢንተራክሽን ማወቅ፣ ሰውነት ውስጥ ቢገቡ ምን አይነት ነገሮችን ማምጣት ይችላሉ፣ እንደነ ፖተንሲ ኤፊካሲ ብለን የምንላቸው የምንጠቀማቸው ወርዶች አሉ። ስለዚህ እነዛ ነገሮች አጥንቶ አውቆ መገኘት የፋርማሲስት ባለሙያ ይሆናል ማለት ነው። ስለዚህ ቦዝ ፖዚቲቭ ኔጌቲቭ ነገር አለው። መድኃኒትን መቀመምና ጥሩ የሆነ መድኃኒትን ክሬት ማድረግ አንደኛው በጣም ፖዚቲቭሊ ልትጠቀሙት የምትችሉት ነገር ነው። ከዛ ደግሞ ባለፈ እንግዲህ ዓለማችን ላይ ያሉ ለዋርፌርም እንዲሁም ደግሞ ለተለያዩ እንግዲህ ለእንደ አደንዛዥ ዕፅም ደግሞ ሊጠቀማቸው የሚችሏቸውን መድኃኒቶች እንዲሁ ክሬት የሚያደርጉት እንዲሁ ፋርማሲስቶች ናቸው የሚል እንግዲህ አዎንታዊ የሆኑ ኖሽኖች አሉ የተለያዩ ዓለም ላይ። ስለዚህ እነዛ ነገሮችም ክሬት ይደረጋሉ። ኢትዮጵያ ውስጥ እንደዛ አይነት ፋንሲ የሆነ እንግዲህ ደረጃ አልደረስንም ብዬ ማስብ ሰው ነኝ ፐርሰናሊ። ነገር ግን ደግሞ ኔጌቲቭሊም ደግሞ ፋርማሲስት የሆነ ባለሙያ እነዚህ አይነት ነገሮች ሊጠቀም ይችላል የሚሉ ሀሳቦች በሰፊው እንሸራሸራሉ ማለት ነው። ሶ ጀነራሊ ስንመለከተው የፋርማሲ ሙያ ኢትዮጵያ ውስጥ ቫስሊ ሪኮግናይዝ እየተደረገ ያለ ግን ደግሞ ላለፉት ረጅም ዓመታት ኔግሊኬት የተደረገና ብዙ ሰው ገብቶ ያልተማረበት ፊልድ እንደሆነ ሁላችንም
አንደርስታንድ ማድረግ አለብን። ስለዚህ ፋርማሲ ማጥናት የምትፈልጉ ወደ ፋርማሲ ሙያ መግባት የምትፈልጉ ልጆች አይ ቲንክ ኢትስ አ ጉድ ኦፖርቹኒቲ ፎር ዩ ጋይስ በደንብ ኢንጌጅ ማድረግ የምትችሉበት ስራ የምትሰሩበትና ተፈላጊ የምትሆኑበት ቻንሶች ሰፊ እንደሆኑ ሁላችሁም እንድትገነዘቡ በዚሁ አሳስባችኋለሁ ማለት ነው። ሶ ጀነራሊ እንግዲህ የሜዲሲንና የፋርማሲ ልዩነት ኦቨርቪውን በዚህ ካየን አይ ቲንክ ይበቃል ብዬ አስባለሁኝ። ከዛ ባለፈ ያላችሁን ጥያቄ ኤን ኮሜንት ታች ማስቀመጥ እንዳይረሳ። እስከ ቪዲዮ መጨረሻ ድረስ ደግሞ ከቆያችሁ እንግዲህ ስለ ክሊን አዲስ መስማት አለባችሁ። ክሊን አዲስ ኢዝ አ ፕላትፎርም ስፔሲፊክሊ ደግሞ የአርሊ ካሪየር ፓዝ ላይ ያላችሁ ወይ ደግሞ ሄልዝ ሳይንስ ፊልድ ላይ ያላችሁ እንዲሁም ደግሞ ሃይ ስኩል ላይ ያላችሁ ልጆች ራሳችሁን ወደዚህ ፕላትፎርም ይዛችሁ መጣችሁ ራሳችሁን ኤክሴል የምታረጉበት በሜንተርሺፕ፣ በኔትወርኪንግ፣ በኮሚኒኬሽን ራሳችሁን ኢንጌጅ የምታረጉበት ኦፖርቹኒቲን ክሬት የሚያደርግ ፕላትፎርም ነው። ስለዚህ ይሄንን እንድትጠቀሙና አብራችሁ ኢንጌጅ እንድታረጉ አሳስባችኋለሁ። እዚህ ታች ላይ በማስቀምጥላችሁ እንግዲህ ሊንክ ገብታችሁ ሬጅስተር ማድረግ ስላላችሁ ቮለንቲር ማድረግ ይቻላል። የተለያዩ ኢንተርንሺፕ ፖዚሽኖችንም እያወጣን ነው። ስለዚህ እዛ ላይ ኢንጌጅ ማድረግ እንደምትችሉ በዚህ ቪዲዮ ላሳስባችሁ እወዳለሁ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንገናኛለን። መልካም ጊዜ ይሁንላችሁ።